በሪፖርት ቴክኖሎጂ ጆኤል ጠቃሚና አዳዲስ የሆኑ የቴክ መረጃዎችን አድርሶናል። መረጃዎችን ጠቃሚ ሆኖ እንደምታገኟቸው ተስፋ አለኝ። ወደሚቀጥለው ደግሞ ሪፖርት ቢዝነስ ሲሄድ ባሳለፍነው ወር እንግዲህ ሀገራችን ውስጥ ትልልቅ ለውጥ ያመጣሉ ተብሎ የሚገመቱ 2 አዳዲስ ህጎች ወጥተዋል። ወደዛ ትንታኔ ከመግባቴ በፊት ግን እነዚህ ጉዳዮች ላይ አብረን እንድንወያይ የጋበዝኩትን እንግዳ ላስተዋውቅ። የቃና ቴሌቪዥን ዋና ፋይናንስ ኦፊሰር ወይ ሲኤፍኦ አቶ ማቴዎስ ክንፈ፣ እኛ ማቲ ነው የምንለው። ማቲ እንኳን ወደ ዛሬ ከቃና ሪፖርት ቢዝነስ በደህና መጣ። እንኳን ደህና ቆያችሁ። እሺ ማቲ፣ 2 ህጎች ወጥተዋል። እስቲ መጀመሪያ ትልቅ ሲግኒፊካንስ አለው ወይንም ተጽዕኖ ይፈጥራል ከሚባለው ብጀምር። በኢትዮጵያ ለረጅም ጊዜ የገቢና የወጪ ንግድን ሀገር ውስጥ ብቻ ላሉ ግለሰቦችና ድርጅቶች ነበር የሚፈቀደው። ትክክል፣ ለኢትዮጵያውያን። አሁን ግን የኢትዮጵያ ኢንቨስትመንት ቦርድ ባሳለፍነው ወር ላይ ያወጣው አዲስ ህግ አለ። ይሄ ነገር ለውጭ ሀገር ኮርፖሬትና ኢንዲቪጁዋልስ ኢምፖርትና ኤክስፖርትን እንዲሳተፉ ይፈቅዳል። እስቲ አንደኛ ይሄ ህግ እንዴት መጣም ልንለው እንችላለን? የሚመጣውስ ውጤት ምንድን ነው? ይህንን ህግ ስናይ ብዙ ጥቅሞች ይኖሩታል። የመጀመሪያው ምንድን ነው? የሀገር ውስጥ ኢንቨስተሮች ወይም ባለሀብቶች በሚጠቀሙበት ሰዓት ኢምፖርትም ኤክስፖርትም ሲያደርጉ የሚጠቀሙት ሀገር ውስጥ ያለ ሪሶርስ ነው። ለውጭ ባለሀብቶች ግን ሲፈቀድ ተጨማሪ ሪሶርስ ከውጭ ወደ ሀገር ውስጥ ይመጣል ማለት ነው። ለምሳሌ ጥሬ ገንዘብ ይመጣል ወደ ሀገር ውስጥ። ይሄ የመጀመሪያው። ሁለተኛው ጥቅም ደግሞ ውጭ ያሉ አምራቾች ራሳቸው ወደ ሀገር ውስጥ ምርቶቻቸውን በማስገባት የማከፋፈል ስራ ሊሰሩ ይችላሉ ማለት ነው። ያ ደግሞ ጥቅሙ ምንድን ነው? አንደኛ የአቅርቦት አማራጮች ይኖራል ለተጠቃሚዎች። ሁለተኛ ደግሞ ከዋጋም አንጻር በተሻለ ዋጋ የማቅረብ ሁኔታዎች ይኖራሉ። እነዚህ ከተጠቃሚው አንጻርና ከሚመጣው ሪሶርስ አንጻር ነው። ከነዚህ በተጨማሪ ደግሞ አንደኛ ክፍት የስራ ቦታዎችም ይኖራሉ ማለት ነው። እነዚህ በሚመጡ ሰዓት ተጨማሪ ኢንቨስተሮች ናቸው፣ ተጨማሪ ቢዝነሶች ናቸው። ስለዚህ አዲስ የስራ እድሎች ይከፈታሉ። ከዛ በተጨማሪም የእውቀት ሽግግርም አገር ውስጥ እንዲኖር ያደርጋል ማለት ነው። ከውጭ የነበሩ የንግድ አሰራሮችን፣ የቴክኖሎጂዎችን እንዲሁም ደግሞ ምርቶች ራሳቸው ከዚህ በፊት ያልነበሩ ምርቶችም ሊመጡ ይችላሉ። አዳዲስ ነገሮችን ይፈቅዳል፣ ክፍት የሚያደርጋል። አሪፍ። አንዳንዴ ሁሌ አዳዲስ ነገሮች ሲመጡ ወይንም የውጭ ድርጅቶች አገር ውስጥ ገብተው ይንቀሳቀሱ ሲባል እንደው አንተም ፋይናንስ ላይ ስላለ የፋይናንስ ተቋማት ሊበራላይዝ ሊደረግ ነው ሲባል ፍርሃት አለ አይደለ? የተቀመጡ ግን ገደቦች አሉ። እንደው እስቲ ገደቦችን 2 እንደው እንደብትጠቅስልኝ ዋና ዋና የሚባሉ ገደቦች። በመጀመሪያ ደረጃ አሁን ለሀገር ውስጥ ኢንቨስተሮች የካፒታል ሪኳየርመንት የለውም። ከውጭ ለሚመጡት ግን ሚኒመም ወይም ደግሞ ዝቅተኛ እዛ ቦታ ላይ የሚያወጡት ኢንቨስትመንት ካፕ ይኖራቸዋል ማለት ነው። ያንን ደግሞ የመጀመሪያ ኢኒሻል ወይም የመጀመሪያ ካፒታላቸውን በሃርድ ከረንሲ ወደ ሀገር ውስጥ ማስገባት ይጠበቅባቸዋል። ይሄ አንደኛው ሪኳየርመንት ነው። ሌላ ሪኳየርመንቶች ደግሞ ምንድነው? በኢትዮጵያ ውስጥ መጥተው በሚሰሩበት ሰዓት ላይ ቋሚ የንግድ ቦታቸው ኢትዮጵያ ውስጥ ሆኖ መስራት አለባቸው። ከውጭ ነው። ያ ምን ያመጣል? አንደኛ ታክስ ከፋይ ድርጅቶች ይመጣሉ። ሁለተኛ ቅድም እንዳልኩ የስራ እድል ይከፍታል። ሶስተኛው ደግሞ ሌላ ሪሶርስ ወደ ሀገር ውስጥ እንዲመጣ ያደርጋል። ይሄኛው እንግዲህ ኢምፖርት ኤክስፖርት ላይ ለረጅም ጊዜ የሀገር ውስጥ ድርጅቶች ወይም ግለሰቦች ብቻ እንዲሳተፉበት የሚያደርገው ህግ ተሻሽሎ አንደኛ የውጭ ሀገር ድርጅቶች ሲመጡ ሁሌ ውድድር ምንድነው ፈጠራን ያበረታታል። ኮምፒቲሽን will always make it better። ኢንቫይሮንመንቱን ቢዝነስ ኢንቫይሮንመንቱን የበቃና በቴክኖሎጂ ያደገ እንዲሆንም ስለሚያደርግ ጥሩ ጅማሬ ነው። ከዛም በላይ ደግሞ የማክሮ ኢኮኖሚ ፖሊሲ ሪፎርሙም ደግሞ በትልቅ የሚያግዘውና የሚደግፍም ሪሶርስ እንዳልከው ይዞ ይመጣል። እንግዲህ ወደ ሁለተኛው ደግሞ እንሂድ። ያው ሁለታችንም እኔ እንኳን ከህጉ ብርቅም ማቲ አሁንም የህግ ባለሙያ የፋይናንስ ብቻ ሳይሆን የህግ ባለሙያ ስለሆነ 2 ህጎች ነው መርጠን ዛሬ የምንወያየው። ሌላኛው ደግሞ የገቢ ግብር ላይ ማሻሻያ ተደርጓል። ማሻሻያ ሊደረግ ረቂቅ ነው ገና አልጸደቀም። እንግዲህ ይሄ ማሻሻያ እንደ ህግ ተቆጥሮ ስራ ላይ ሊውል የሚችለው ከጸደቀና በነጋሪት ጋዜጣ ታውጆ ከወጣ በኋላ ነው። አሁን ላይ ገና የመጀመሪያ ረቂቅ ነው። አሁን ባለበት ሁኔታ ሊጸድቅ ይችላል፣ ውድቅ ሊደረግ ይችላል፣ ማሻሻያ ተደርጎበት ሊጸድቅ ይችላል እና ረቂቁ እንግዲህ ቀርቧል። እስቲ ያሉት ልዩነቶች ዋና ትልልቅ ማሻሻያ ነጥቦች ቢባሉ ምንድን ናቸው? እዚህ ላይ ምንድነው በሁለት ግሩፕ ከፍለን ልናያቸው እንችላለን። የመጀመሪያው አዲስ የመጡ ነገሮች አሉ። ሁለተኛ ደግሞ ማሻሻያ የተደረገባቸው አሉ። አዲስ የመጡ የምንላቸው በመጀመሪያ ደረጃ ከዚህ በፊት ያልነበሩ ወይም የገቢ ግብሩ አዋጅ ላይ በግልጽ ያልተቀመጡ የምንላቸው አንደኛው በማህበራዊ ድረገጽ ላይ የሚደረጉ የንግድ እንቅስቃሴዎች ሊሆኑ ይችላሉ፣ ማስታወቂያዎች ሊሆኑ ይችላሉ፣ ወይም ደግሞ የአይፒ ራይት ያላቸውን ኮንቴንቶች በማሰራጨት የሚገኝ ገቢ ላይ
ግብር ተጥሏል። ይሄ ለመጀመሪያ ጊዜ የመጣ ነው። እስካሁን ድረስ የነዚህ በማህበራዊ ድረገጽ ላይ ያሉትን ኢትዮጵያ ገቢ ሰብስባ አታውቅም። አሁን እንግዲህ ይሄ እንደ አዲስ ይሰበስባል ነው። ሁለተኛው ደግሞ ምንድነው በጥሬ ገንዘብ ግብይት ላይ ገደብ ተጥሏል። ከዚህ በፊት አልነበረም። ብሔራዊ ባንክ ያወጣው እስከ 50 ሺህ ብር አንድ ሰው ማውጣት ይችላል ነው እንጂ ግብይት ላይ አልነበረም። የገቢ ግብር አዋጁ ግን ምን አደረገ? ከ10 ሺህ ብር በላይ በቀን ከአንድ ሰው ጋር በሚደረግ የንግድ ልውውጥ ወጪ ማድረግ አይቻልም። ከዛ በላይ ከተደረገ ለከፋዩ እንደ ወጪ አይያዝለትም፣ ተቀባዩም ደግሞ ቅጣት ይጠብቀዋል የሚለው ነው። በሁለቱም ጎን ሶስተኛው ደግሞ ከዚህ በፊት የነበረውን የታክስ ከፋዮች ደረጃ በመቀየር ወደ 2 አድርጎት የተቃለለ የታክስ አከፋፈል ስርዓትን አምጥቷል። ያ ማለት ምንድነው? ከጠቅላላ ግብር ገቢያቸው ላይ በአመት የሚከፍሉት ግብር ከ2% በታች የሆኑትን በአመቱ ውስጥ እስከ 2.5 ድረስ እየከፈሉ ሄደው በመጨረሻም ያንን ከአመታዊ ግብራቸው እንዲያቀናነሱና እስከ 15 ዓመት እንዲያደርጉ የተፈቀደበት ሁኔታ አለ ማለት ነው። ቅናሹን እንዲያደርጉ ይሄ የአፈጻጸም መመሪያ ይወጣለታል ማለት ነው። የተሻሻሉ የምንላቸው በመጀመሪያ ደረጃ የተሻሻሉት ታክሶች የሰራተኛ ከቅጥር የሚገኝ ገቢ ላይ ማሻሻያ ይደረጋል ተብሎ ይጠበቃል። የተለያዩ ስኬጁሎች እየወጡ ነው፣ ሰንጠረዦች። የትኛው ነው እውነት የትኛው ነው ውሸት ገና አልታወቀም፣ ሲጸድቅ ነው። ሁለተኛው የሮያሊቲ ታክስ ላይ ከዚህ በፊት የነበረው 5% ወደ 10% ከፍ ብሏል። ሀገር ውስጥም ላሉ ከሀገር ውጭም ላሉት ማለት ነው። ሶስተኛው ደግሞ ምንድነው የተደረገው? ከዚህ በፊት የኢትዮጵያ የስራ ግብር ላይ ይከፈል የነበረው በብዛት ከግል ድርጅቶችና ከመንግስታዊ ተቋሞች ያሉ ሰራተኞች ነበሩ። አሁን ግን ምን ሆነ? በተለያዩ የውጭ ሀገር ድርጅቶች ውስጥ ቆንጽላዎች፣ ኤምባሲዎች ውስጥ የሚሰሩ ሰራተኞች ጠቅላላ ያንን አውቀው ከዚህ በፊት የነበረው በራሳቸው ተነሳሽነት ሰልፍ ዲክሌር የሚባለው እንዲያሳውቁ ነበር። አሁን ግን ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር በመተባበር እነዛ ሰራተኞች በየትኛው ኤምባሲ፣ በየትኛው የውጭ ድርጅቶች ውስጥ የቆንጽላ ጽሕፈት ቤት ውስጥ እነማን ይሰራሉ የሚለውን ማጣራት፣ ስማቸውን፣ ዝርዝራቸውን ለገቢ ግብር ሰብሳቢው ባለስልጣን መስሪያ ቤት እንዲሰጠውና ያን በዛ መሰረት ደግሞ ታክስ እንዲሰበሰብ የተደረገ ነው። ስለዚህ ኮንትራክት ኦፍ ኢምፕሎይመንቱን በውጭ ጉዳይ ሚኒስቴር በኩል ስለሚፈጸም ወይም ያ ነገር መድረስ ስላለበት ነው። ምክንያቱም ብዙን ጊዜ እነዚህ ድርጅቶች ተጠሪነታቸው ለውጭ ጉዳይ ሚኒስቴር ስላለ በዛ በኩል ይደርሰዋል፣ ገቢ ግብር ይሰበሰባል ማለት ነው። እና ሌሎች የተወሰኑ ማሻሻያዎች አሉ፣ ግን ዋናዎቹ እነዚህ ናቸው። ማትዬ በጣም አመሰግናለሁ ለቆይታችን፣ ለትንታኔህም እንግዲህ ሁሌ አትጥፋብን እያለን እንሸኛለሁ። ቴንኪው በጣም እሺ።